የማይደርስ ነገር የለም። እረፍት የደረሰ እስኪ አብረን እንዘጋጅ። በነገራችን ላይ አጭር ጸጉር ላለው ሰው አዘንኩ። በከሳጄ ጸጉሬን ቆርጬ እኮ በቃ ተሰቃየሁ። መቼ ነው የሚያድገው እያልኩ ነው። ኑ እንዘጋጅ እስኪ። እዚህ ጋር ጸጉሬን አስተካከልኩት። ይሄ መጠቅለያ ግዙት። ሙሉ ጸጉራችሁን እንደ ከርል ማድረግ ትችላላችሁ፣ ፍሪዝ ማድረግ ትችላላችሁ። መጨረሻ ላይ ታዩታላችሁ ስፈታው። በነገራችን ላይ ማስካራ ቻፕስቲክ በጣም ነው የምወደው። የአይኔ ሽፋሽፍት ረጅም ስለሆነ ማስካራ ስጠቀም በጣም ነው የሚያምረው። ብዙም ሜካፕ ፋውንዴሽን ምናምን ነገር ብዙም አልወድም። ያው ምናልባት ወደፊት ወድ ይሆናል። ሙቀት ስለሆነ ቀሚስ መልበስ ፈለኩኝ፣ ቀለል ያለ ማለት ነው፣ በሱሪ መጣበቅ። በዚህ ሙቀት አልኩኝና ይውታ አጥንቴ እዚህ ጋር አጥንቴ ወጣ። ይሄ ሲፈታ እንዴት እንደሚያምር አያችሁት? እንዴት እንደተቀለለው ግዙት። በጣም ርካሽ ነው። የምትፈልጉ ካላችሁ እነግራችኋለሁ ቦታው። ጸጉሬን ይሄን ይመስላል። ይሄ ሽቶ ጊፍት ነው የሰጠኝ። በጣም ምርጥ ሽቶ። ሽታው እንዴት ደስ እንደሚል። ማይግሬን ስላለብኝ ስትሮንግ የሆነ ሽቶ አልጠቀምም፣ ያመኛል። በተለይ ማይግሬን ያለብን ሰዎች ለስለስ ያለ ሽቶ ብንጠቀም ነው አሪፍ ለኛም። ግን አሁን እየተወኝ ነው ማይግሬን። ሄድኩኝ እዚህ ጋር ግን እመለሳለሁ፣ ምክንያቱም እየቀረጽኩ የነበረው እኔ ራሴ ነኝ። ስልኬን ለመውሰድ መጣሁ። ሊፍት ውስጥ ገባሁ። ቻው